የምዕራብ አፍሪካዊቷ ሀገር ቡርኪና ፋሶ የወጣቶች ምድር በመባል ትታወቃለች። ይህ መጠሪያ የተሰጣት ደግሞ የሀገሪቱ ሕዝቦች አማካይ ዕድሜ 18 ዓመት በመሆኑ ነው። ይች የወጣቶች ምድር የሆነችው ሀገር ታዲያ በየጊዜው ጀግኖችን ወልዳ መሳም ልማዷ ነው። ይቺ ቶማስ ሳንካራን ያበቀለች ምድር ከ40 ዓመታት በኋላ ደግሞ ኢብራሂም ትራኦሬ የተባለ አብዮተኛ መሪን አፍርታለች። ሰላም የተወደዳችሁ ቤተሰቦቻችን፣ የዛሬው ጉዞአችን ደግሞ ወደ ምዕራብ አፍሪካዊቷ ሀገር ቡርኪና ፋሶ ይሆናል። ወደዛም አምርተን ከሰሞኑ በዓለም መነጋገሪያ ስለሆነው የሀገሪቱ ወጣት መሪ የምንነግራችሁ ይሆናል። አብራችሁን ቆዩ። ቶማስ ሳንካራ አፍሪካዊው ቼጉቬራ በሚል አብዮተኛ መጠሪያው ዛሬም ድረስ በአድናቂዎቹና ደጋፊዎቹ ይታወሳል። ሳንካራ በመፈንቅለ መንግስት እንደ አውሮፓውያን አቆጣጠር በ1983 ዓ.ም በ34 ዓመቱ ወደ ስልጣን ከመጣበት ጊዜ ጀምሮ ለ4 ዓመታት ሀገሩን በትጋት በመሪነት አገልግሏል። በእነዚህ ጥቂት ዓመታት ደግሞ ተአምራዊ የሚባሉ ውጤቶችን አስመዝግቧል። ሳንካራ አፐር ቮልታ እየተባለች ትጠራ የነበረችውን ሀገር ቡርኪና ፋሶ ወይም የደጋግ ህዝቦች ምድር በሚል ስያሜ እንድትጠራ አድርጓል። እርሱ ወደ ስልጣን ሲመጣ 13 በመቶ የነበረውን የተማረ ሰው ኃይል ወደ 73 በመቶ አሳድጎታል። በአንድ ሳምንት ውስጥ 2.5 ሚሊዮን ህፃናት የማጅራት ገትር የወባና የኩፍኝ ክትባቶችን እንዲወስዱ ማድረግም ችሏል። በጥቂት ባላባቶችና ከበርቴዎች ቁጥጥር ስር የነበረውን የሀገሪቱን ሰፊ እርሻ መሬት ለድሃ ገበሬዎች በማከፋፈል ከፍተኛ የስንዴ ምርት እንዲመረትም አደረገ። ሳንካራ በዚህም በከፍተኛ የምግብ እጥረት ስትቸገር የነበረችውን ሀገር የዳቦ ቅርጫት ለመባል እንድትበቃ አደረጋት። በረሃማነትን ለመከላከልም ከ10 ሚሊዮን በላይ ችግኞች እንዲተከሉና እንዲጸድቁ ማድረግ መቻሉም ምንጊዜም የሚታወስበት ድንቅ ሥራው ነው። በአፍሪካ አህጉር ሲሾም ያልበላ ሲሻር ይቆጨዋል በሚል ብሂል ስልጣንን በመፈንቅለ መንግስትም ሆነ በጨረባ ምርጫ የያዙ መሪዎች የራሳቸውንና የባለስልጣኖቻቸውን ኪስ በማድለብ እንዲሁም የሀገራቸውን ውድ ማዕድናትና ገንዘብ ወደ ሌላ ሀገር በማሸሽ ሲጠመዱ ጊዜ አይወስድባቸውም። ወጣቱ ሳንካራ ግን ስልጣን በያዘ ማግስት ያልተለመዱ ተግባራትን ፈጸመ። የራሱንና የሌሎችን ባለስልጣናትም ደሞዝ ቀነሰ። ቅንጡ የመንግስት ባለስልጣናትን መኪኖች ሽጦ ረከስ ያሉ መኪናዎችን እርሱና ሌሎች ባለስልጣናት እንዲጠቀሙ አደረገ። እንዲሁም ወደ ውጭ ሀገራት ራሱን ጨምሮ ጉዞ የሚያደርጉ ባለስልጣናት የቪአይፒ ቲኬት መጠቀማቸውን አቁመው ከሌላው ሕዝብ ጋር እኩል እንዲገለገሉ ትዕዛዝ አስተላለፈ። እነዚህ ውሳኔዎቹ በጭቁንና ለውጥ ፈላጊ የአገሬው ሕዝቦችም ሆነ በመላው ጥቁር ሕዝብ ዘንድ እንደ ጀግና ቢያስቆጥሩትም ተቀናቃኞቹ የእርሱ ባለስልጣኖች ከሱ በተቃራኒ ሆነው ሴራ እንዲጎነጉኑ በር ከፈተላቸው። ሳንካራ ከመገደሉ ከጥቂት ወራት ቀደም ብሎ በሀገራችን መዲና አዲስ አበባ በአፍሪካ አንድነት ድርጅት የመሪዎች ጉባኤ ላይ ያስተላለፈው መልእክት ሞቱን ያፋጠነ፣ ምዕራባውያን ይበልጥ ጥርሳቸው እንዲነክሱበት ያደረገ መሆኑን የፖለቲካ ተንታኞች ይናገራሉ። በዚህ መድረክ ለመሪዎች ባስተላለፈው መልእክት ምዕራባውያን የሚያበድሩንን ብድር መክፈል የለብንም፣ ዛሬ የሚያበድሩን ገንዘብ ላለፈ ጥፋታቸው ካሳ እንጂ ገንዘብ እየከፈልን በድህነት ጎዳና የምናዘግምበት ምንም ምክንያት የለም። እኛ አይኤምኤፍና ሌሎች መሰል ተቋማት እንዲሁም ምዕራባውያን ሀገራት ያበደሩንን ብድር አንከፍልም። እናንተ እዚህ የተሰበሰባችሁ መሪዎችም ተመሳሳይ እርምጃ እንድትወስዱ እጠይቃለሁ። እዚህ የተገናኘነው የጋራ ውሳኔ በመወሰን የሚመጡብንን ፈተናዎች በጋራ ለመታገል እንጂ ለስብሰባ መርሃ ግብር ብቻ መሆን የለበትም ብሎ መልእክት አስተላለፈ። ይህን የሱን ሐሳብ ተቀብሎ የተገበረ መሪ ግን ከእርሱ ውጭ ማንም አልነበረምና ጽዋውንም ለብቻው ለመጎንጨት ተገደደ። አብዮተኛው ቶማስ ሳንካራ የሚያበላችሁ ይገዛችኋል፣ ስለዚህ ብድርና እርዳታን ከመጠበቅ ወጥተን በራሳችን አቅም ሀገራችንን ለውጥ፣ እንዲሁም ሻምፓኝን ለጥቂቶች ወይም ንጹህ መጠጥ ውሃን ለሁሉም በሚለው ንግግሩ ዛሬም ድረስ ይታወሳል። አብዮተኛው በሀገሬው ሕዝብ ቢወደድም ስልጣን ከያዘበት ጊዜ ጀምሮ ከፈረንሳይና ከሌሎች የምዕራብ ሀገራት መሪዎችና ተቋማት ጥርስ ተነክሶበት በገዛ ጓደኛውና ወዳጁ ብሌዝ ኮምፓውሬ አማካኝነት በጭካኔ ተገደለ። የቶማስ ሳንካራ ግድያ ከተፈጸመበት 1987 ዓ.ም ጀምሮ ብሌዝ ካምፓውሬ ከስልጣን እስከለቀቀበት 2014 ድረስ የሳንካራ ወዳጆችና አድናቂዎች ስለሞቱ በቂ መረጃ ማግኘት ሳይችሉ በሐዘንና በትካዜ ለመቆየት ተገደዱ።
የቡርኪና ዜጎችም በቶማስ ሳንካራ ትዝታ ወደ ኋላ እየቆዘሙ 35 ዓመታትን ከተጓዙ በኋላ ኢብራሂም ትራውሬ የተባለ ወጣት ሀገር ወዳድ ሻምበል ከትዝታ ማህደራቸው ቀሰቀሳቸው። መፈንቅለ መንግስት ባህላዊ የአመራር ዘይቤ እስኪመስል ድረስ የሚደጋግማት ቡርኪና ፋሶ በመስከረም ወር 2022 የቶማስ ሳንካራ ራዕይና መንፈስ የተጋባበት ወጣት ወታደርን በመሪነት አመጣላት። ኢብራሂም ትራውሬ የተወለደው ቶማስ ሳንካራ ከተገደለ ከ5 ወራት በኋላ ነበር። ይህ ወጣት ልክ እንደ ሳንካራ በመፈንቅለ መንግስት ወደ ስልጣን የመጣው በ34 ዓመቱ ነው። ወጣቱ ሻምበል በኮሎኔል ፖል ሄነሪ ደኔባ የሚመራውን ወታደራዊ መንግስት ለማስወገድ ያስገደደው በሀገሪቱ ጽንፈኛ ታጣቂዎች የሚደርሱትን ጥቃት ለማስቆም በትጋት አልሰራም በሚል ነው። ሻምበል ትራውሬ ወደ ውትድርና ከመግባቱ በፊት በጂኦሎጂ የመጀመሪያ ዲግሪውን ከኦጋዶ ዩኒቨርሲቲ በከፍተኛ ማዕረግ ተመርቋል። የዩኒቨርሲቲ ትምህርቱን እንዳጠናቀቀ በ2009 የቡርኪና ፋሶን ወታደራዊ አካዳሚ ተቀላቀለ። በአካዳሚውም በምክትል መቶ አለቃነት ማዕረግ ተመረቀ። የተሻለ ወታደራዊ ትምህርት እንዲያገኝ ወደ ሞሮኮ ተልኮ የአየር መቃወሚያ ወታደራዊ ትምህርቱን ተከታትሎ ተመለሰ። ወደ ሀገሩ ከተመለሰ በኋላ በ2014 በማሊ የተንሰራፋውን የጽንፈኛ ታጣቂ ኃይሎች እንቅስቃሴ ለመግታት በተባበሩ መንግስታት ድርጅት የሰላም አስከባሪ ጦር ቡርኪና ፋሶን ከወከሉ ወታደሮች መካከል አንዱ ሆኖ ወደ ማሊ ዘመተ። በማሊ ቆይታውም በተሰማራበት የግዳጅ ቀጠና አስደናቂ ጀብዶችን እየፈጸመ የታጣቂ ቡድኖችን ቅስም ሰብሯል። በዚህ ትጋቱም አብረውት ለግዳጅ የተሰማሩት ወታደሮችና ሌሎችም በብቃቱና ጀግንነቱ ተደምመዋል። ትራውሬ የማሊ ግዳጁን በብቃት ተወጥቶ ወደ ሀገሩ ከተመለሰ በኋላ በ2019 ማዕረጉ ወደ ሻምበልነት አደገ። በቡርኪና ፋሶ እስላማዊ ታጣቂዎች በመንግስት ጦር ላይ ጥቃት ማድረሳቸው በበዛበት በሀገሪቱ ሰሜናዊ ክፍል ግዳጅ እንዲወጣ ተልዕኮ ተሰጠው። በዚህ ተልዕኮ ደጀቦ በተባለ አካባቢ የሚገኙ ታጣቂዎች ላይ ተከታታይ እርምጃዎችን በመውሰድ ጀግንነቱን አስመስክሯል። በተልዕኮው ወቅት የሀገሪቱ መንግስት አስፈላጊውን የሎጂስቲክ ድጋፍ በወቅቱ እያደረሰ አይደለም። የሀገሪቱ ማዕድናትም ከምዕራባውያን መሪዎች ጋር እየተመሳጠሩ በመመዝበር ህዝቡን ለድህነትና ኋላ ቀርነት እያደረጉ ነው በሚል በምርጫ ወደ ስልጣን መጥቶ ሀገር እያስተዳደረ የነበረውን የክርስቲያን ካቦሬ መንግስት በጥር 2022 ከስልጣን በማባረር ኮሎኔል ፖል ደኔቦ ወደ ስልጣን እንዲመጡ ተደረገ። በዚህ ወታደራዊ የመፈንቅለ መንግስት ግልበጣ ሻምበል ትራውሬም ድጋፉን ለፖል ሄነሪ ሰጥቷል። ላደረገው ድጋፍና ላሳየው ታማኝነት ውለታ በሚመስል መልኩ ፖል ሄነሪ ሻምበል ትራውሬን በሰሜናዊ የአገሪቱ ክፍል የሚንቀሳቀሱ ታጣቂዎችን ለመዋጋት የተሰማራውን ጦር በሬጅመንት አዛዥነት እንዲመራ ሾሙት። ሻምበል ትራውሬም ከወታደሮቹ ጋር ያለው ቅርርብ እንዲሁም ግዳጅን ለመፈጸም የሚያወጣቸው የውጊያ ስልቶችና ጀግንነቱ በወታደሮቹ ዘንድ ተወዳጅና ተደማጭ እንዲሆኑ አደረጉት። ወጣቱ ሻምበልና ጓደኞቹ የአርበኞች ንቅናቄ ለደህንነትና መልሶ መቋቋም በሚል መጠሪያ ወደ ስልጣን ያመጧቸው ኮሎኔል ፖል ሄነሪ የሀገሪቱን ጸጥታ በሚፈለገው መጠን ማረጋገጥ አልቻሉም። እንዲሁም ከፈረንሳይ መንግስት ጉያ ስር ተወሽቀው የሀገሪቱን ጥቅም አሳልፈው ሰጥተዋል በሚል ከ9 ወራት በኋላ በመፈንቅለ መንግስት ከስልጣን አስወገዷቸው። የመፈንቅለ መንግስቱ መሪ ሻምበል ትራውሬም የሀገሪቱ መሪ ለመሆን በቃ። ወደ ስልጣን በመጣበት ወቅት በዓለም በእድሜ ትንሹ የሀገር መሪ የሚል መጠሪያንም አግኝቷል። በአሁኑ ወቅት ደግሞ ከአይስላንዷ ጠቅላይ ሚኒስተር በመቀጠል በእድሜ ትንሹ የሀገር መሪ ነው። ይህ ወጣት መሪ ምንም እንኳን በመፈንቅለ መንግስት ወደ ስልጣን የመጣ ቢሆንም እንዲሁም ፊልድ ማርሻል፣ ጀነራልና ኮሎኔል የሚባሉ ማዕረጎችን ባይሰጡትም በእድሜም ሆነ በልምድ የመሪነት ልምድ አላካበተም ቢባልም በሀገሬው ዜጋም ሆነ በሌሎች ጥቁር አፍሪካውያን ዘንድ በስስት የሚታይ ተወዳጅ መሪ ለመሆን በቅቷል። በቶማስ ሳንካራ የአመራር ዘይቤ ተማርኮ ያደገውና የኖረው ወጣት ወደ ስልጣን እንደመጣ ከፈረንሳይ ጋር ያለውን ግንኙነት በማቋረጥ ነው ስራውን የጀመረው። ፈረንሳይ ሀገራችንን በእጃዙር ቅኝ አገዛዝ እየበዘበዘች መሪዎቻችንንም እያስፈራራችና እያዘረፈች እንዲሁም በስውር ሽብርተኞችን እየደገፈች ሀገራችንን ወደ ኋላ አስቀርታለች። የምዕራባውያን የኢምፔሪያሊዝም አገዛዝም ማክተም አለበት የሚል ጽኑ አቋም እያራመደ ይገኛል።
ትራኦሬ ወደ ስልጣን ከመምጣቱ በፊት ሲበዛ ቁጥብ ከመናገር ይልቅ ብዙ ማድመጥን የሚመርጥ ቢሆንም ወደ መሪነት ከመጣ በኋላ በሚያደርጋቸው ስሜት ቀስቃሽ ንግግሮቹ በተለይ በወጣቶች ዘንድ ከፍተኛ ድጋፍና ተወዳጅነትን አትርፏል። በተለይም በ2003 የሩሲያ አፍሪካ የወዳጅነት ጉባኤ ላይ አፍሪካውያን መሪዎች ኢምፔሪያሊስቶች ገመዱን በሳቡት ቁጥር የሚጨፍሩ አሻንጉሊቶችን መምሰልና ቁም በሚል ያደረገው ንግግር ተወዳጅነቱንና ዝናውን ከሀገሩ አልፎ በሌሎች ዓለማት ዘንድም እንዲናኝ አድርጎታል። ከዚህ በተጨማሪም ምዕራባውያን ከኛ በሚወስዱት ዩራኒየም ከተሞቻቸውን በመብራት እያንቦገቦጉ እኛን በጨለማ ውስጥ የሚኖሩ ህዝቦች እያሉ መጥራታቸው ምን ያህል እንደሚንቁንና እንደሚጠሉን ማሳያ ነው። ይህን ያህል የሚጠሉን ከሆነስ ምን ሊያደርጉ ወደኛ ያማትራሉ የሚል ጥያቄም ያነሳል። እነዚህና መሰል ንግግሮቹ በወጣቶች ዘንድ ተወዳጅ እንዲሆን ከማድረጋቸውም በላይ ፎቶግራፎቹ በገበያ አዳራሾችና በመኪናዎች ላይ ተለጥፎ እንደ ሰንደቅ ዓላማ እንዲውለበለቡ እድል ሰጥቶታል። ትራኦሬ ከፈረንሳይና ከምዕራባውያን ሀገራት ይልቅ ፊቱን ወደ ሩሲያ በማዞር የጠበቀ ወዳጅነትን መስርቷል። በሀገሩ የነበሩ የፈረንሳይ ወታደሮችን አባሮ የሩሲያ ወታደሮች በሀገሩ እንዲሰፍሩ አድርጓል። መሪው ከወሬ በዘለለም በሀገሪቱ የሚታዩ ለውጦችንም ማስመዝገብ ላይ ይገኛል። 20 ሚሊዮን የሚጠጋ ህዝብ ያላት ቡርኪና ፋሶ ዓመታዊ ጥቅል ምርቷ ትራኦሬ ወደ ስልጣን ከመምጣቱ በፊት 18.1 ቢሊዮን ዶላር የነበረ ሲሆን አሁን ላይ የ3 ቢሊዮን ዶላር ጭማሪ አድርጎ 22.1 ቢሊዮን ዶላር ደርሷል። ዓለም ባንክና IMFን የመሳሰሉ የምዕራቡ ዓለም ተቋማትም በአገሪቱ ኢኮኖሚያዊ እድገት መመዝገቡን መስክረውለታል። ቡርኪና ፋሶ በወርቅ ማዕድን ሀብቷ ትታወቃለች። ይሁን እንጂ ይህን ሀብት የሚጠቀሙት በቤተ መንግሥት ዙሪያ የተሰበሰቡ መሪዎች ነበሩ። ይህን አካሄድ ለመቀየር ትራኦሬ በሀገሪቱ ታሪክ ለመጀመሪያ ጊዜ የወርቅ ማጣሪያ ፋብሪካ ገንብቷል። እሴት ያልተጨመረበት ወርቅም ከሀገር እንዳይወጣ እገዳ ጥሏል። ቡርኪና ፋሶ በቲማቲም ምርቷ የምትታወቅ ሀገር ብትሆንም የገበያ ትስስር ለአርሶ አደሮች ባለመፈጠሩና የማቀነባበሪያ ፋብሪካዎች ባለመኖራቸው አርሶ አደሮች የለፉበት የቲማቲም ምርት ለብልሽት እነሱም ለኪሳራ ሲዳረጉ ቆይተዋል። ይህን ዘመናትን የተሻገረ የሀገሬው አርሶ አደሮች ጥያቄ በ2 ዓመት የስልጣን ቆይታው 2 የቲማቲም ማቀነባበሪያ ፋብሪካዎችን በአርሶ አደሮች ቀዬ በመገንባት ጥያቄያቸውን መልሷል። ከዚህ በተጨማሪ በምግብ እህል ራስን ለመቻል የሚረዱ ዘመናዊ ትራክተሮችንና የውሃ መሳቢያ ፓምፖችን ለአርሶ አደሮች በማሰራጨትና ምርትና ምርታማነትን ለማሳደግና በሳንካራ ዘመን የዳቦ ቅርጫት የተባለችውን ሀገር ወደ ቀደመ ስሟ ለመመለስ ሌት ተቀን በመስራት ላይ ነው። በማዕድን ቁፋሮ ላይ የሚሰማሩ የውጭ ድርጅቶች በሀገሪቱ ወጣቶች የእውቀት ሽግግር እንዲያደርጉ አስገዳጅ ሕግ በማጽደቅ ወጣቶች ክህሎታቸውን አሳድገው ሀገራቸውንና ራሳቸው እንዲቀይሩ የሚያስችል ዕድል አመቻችተዋል። የኤሌክትሪክ መኪናዎችን በሀገሩ እንዲመረቱ ማድረግም ችሏል። ወጣቱ መሪ ከአፍሪካ አልፎ በአውሮፓና አሜሪካ የሚገኙ ጥቁሮች በሥራውና በተግባሩ የኮሩበትና እየተደመሙበት ነው። በምርጫ አሸንፈው ስልጣን ከወጡ መሪዎች በላይ ተወዳጅነትን አትርፏል። ለዚህ እንደ ማሳያ የሚነሳው ፍጹም ዲሞክራሲያዊ በሆነው ምርጫ ወደ ስልጣን የመጡት የጋናው ፕሬዝዳንት ጆን ማሃማ በጥር ወር በዓለ ሲመታቸውን ሲያካሂዱ በቦታው ተገኝቶ የነበረው ኢብራሂም ትራኦሬ ከ21 ሀገራት መሪዎች መካከል ልዩ ክብርና ድንቅ አቀባበል በሀገሬው ዜጎች ዘንድ ተደርጎለታል። በወቅቱ የጆን ማሃማ ጠባቂዎች ሳይቀሩ ቅድሚያ ለትራኦሬ በመስጠት የእርሱን እግር እየተከተሉ ልዩ ጥበቃ ማድረጋቸው ቢቢሲን በመሳሰሉ ዓለም አቀፍ ሚዲያዎች ሽፋን እስከ ማግኘት ደርሷል። ዘመኑን የዋጀ የአፍሪካ መሪ የተባለ መሞካሸቱም ቀጥሏል። ምንም እንኳን የምዕራቡ ዓለም ተቋማትና መሪዎች በመፈንቅለ መንግስት የመጣ የዲሞክራሲ ጸር እያሉ ቢጠሩትም ለሀገሩና ለአህጉሪቱ የሚተጋና የሚቆረቆር መሪ አይቆይባትም የምትባለው አፍሪካ ልክ እንደ ቶማስ ሳንካራና ፓትሪስ ሉሙምባ ሕይወቱና ራእዩ ባጭር እንዳይቀጭ ደጋፊዎቹና አድናቂዎቹ በስጋትና በጭንቀት ላይ ይገኛሉ። የድጋፍ ሰልፎችም በሀገሩም ሆነ ከሀገሩ ውጭ በተደጋጋሚ እየተደረገለት ይገኛል። የቡርኪና ፋሶ መንግስት በተደጋጋሚ በሚሰጣቸው መረጃዎች ሻምበሉን በመፈንቅለ መንግስት ለማስወገድና በስውር ለማስገደል ተደጋጋሚ ሙከራዎች እየተደረጉ መሆናቸውን ይገልጻል። እስካሁን የተደረጉ ሙከራዎችን በብቃት ማክሸፍ ቢችልም በቀጣይ ምን ሊከሰት
ሊከሰት እንደሚችል መገመት አዳጋች ነው። የወጣት መሪ ከሰሞኑ በሩሲያ 80ኛ ዓመት የድል በዓል ላይ ለመታደም ባመሩበት ወቅት የተደረገለት አቀባበልና ልዩ ጥበቃ ከቻይናው ፕሬዝዳንት ዢ ጂንፒንግ ቀጥሎ ትልቅ የመገናኛ ብዙሃን ሽፋን እንዲሰጠው አድርጎታል። ወጣቱን መሪ በመደገፍ ከአፍሪካ እስከ አውሮፓ ሰልፎችም እየተዘጋጁለት ነው። በቀጣይ ያሰበው ሰምሮለት ሀገሩን ያሻግራት ይሆን ወይስ ወደ ስልጣን ለመምጣት ሰበብ የሆነው የታጣቂዎች ጥቃትና እንዲሁም በሀገሪቱ በተደጋጋሚ የሚከሰተው መፈንቅለ መንግስት እሱንም ይወስደው ይሆን የሚለውን ጊዜ ይነግረን ይሆናል።